Excuse lads, would you mind sitting somewhere else and not on our monument? It's a war memorial. It's our war memorial, yeah. All the people that fought in the wars for this country. It's a bit disrespectful you sitting there on that, you know what I mean? We don't like it. You just sit on a chair, you know, like a normal bench. You what? ሰላም ያ ጀማ እንዴት ናችሁ? መቼም ከዚህ በፊት የተመለከታችሁትን ቪዲዮ ትንሽ ላብራራላችሁ። ታስታውሳላችሁ? ከዚህ በፊት ከ3 ቀን በፊት ወይ ከ4 ቀን በፊት የሰራሁት አንድ ቪዲዮ ነበርና በዛ ቪዲዮ ላይ እባካችሁ በምትሄዱበት ሀገር የምትኖሩበትን ሀገር ባህል፣ ቋንቋ፣ እሴት፣ ባህሪ፣ ስነ ልቦና አጥኑ። አንዳንዴ የምታደርጉት ነገር መልሰው ራሳችሁ ላይ ነገሮችን እንዲቀየርባችሁ እሳቱን የምታቀጣጥሉት ራሳችሁ ናችሁ ብዬ ሳይታወቃችሁ ባለማወቅ ብዬ የነገርኳችሁ አንድ ቪዲዮ ነበርና በአጋጣሚ አንድ ወንድሜ ነው እንግዲህ ይህን ቪዲዮ ላከልኝ። እኔ በወቅቱ ይህንን አላቅም፣ ግን ሰውየው እያለ ያለው ለዚች ሀገር ዋጋ የከፈሉ አባቶቻችን የመታሰቢያ ሐውልታቸው ነው። እንዴት የመታሰቢያ ሐውልታቸው ጋር ሄዳችሁ ትቀመጣላችሁ? ዲስሪስፔክት ነው፣ አይደረግም። ከዚህ ጋር ተነሱ ነው ያለ ያለው ባጭሩ። ብዙ አላንዛዛው ስለ ትርጉሙ ማለት ነው። በተቻለኝ አቅም ለመናገር ሞክራለሁ። አንዳንዶቻችሁ በዚህ አጋጣሚ ራሱ ይህን ቪዲዮ ስታዩ የሆነ መመጻደቅ የሚመስላችኋላችሁ። አንዳንዶቻችሁ ደግሞ ይህን ቪዲዮ ሰርቼ ከዛ በዚህ ገንዘብ አግኝቼ ከዛ እሱን በልቼ አግስቼ ምተኛ መስሎ የሚሰማችሁም አሉ። ብቻ በርካታ አሁን እየከፈልን ላለው ዋጋ ዋናው ትልቁ ጉዳይ ያለው እዚህ ጭንቅላት ውስጥ እንደሆነ ዘንግተን ብዙ ነገር ከተቀረው ዓለም ጋር እኩል እንዳንራመድ ካደረጉ ነገሮች ውስጥ አንዱ አስተሳሰባችንን ተራማጅ አለማድረጋችን፣ ነገሮችን የምንገመገምበት መንገድ በጣም ደካማ የሆነ ለማወቅ ያለን ጉጉት የሞተ ማወቅ ስላችሁ ገብቷችኋል? ኪዩሪዮሲቲ በምንም ጉዳይ ምናልባት ማወቅ ሲባል ስለ ሰፈር ቲቲ ስላደረገችው ጅንስ ሳምሶን ስላደረገው ጫማ ምናምን አይደለም። እሱ ተራ ነገር ነው። እሱ ዝተት ነው። እኔ የምላችሁ ምንድነው እንደ ሀገር፣ እንደ ማህበረሰብ፣ እንደ ግለሰብ ወደፊት ሊያስኬደን የሚችለውን ነገር ላይ ፎከስ ብናደረግ አቤት እስካሁን እኮ ብታይ የሚገርማችሁ የሚያሳዝነው ምንድነው አባቶቻችን ለኛ ያሳዩን ነገር የለም። ገብቷችኋል? እኛም ደግሞ ለልጆቻችን የሚቀጥለውም ጀኔሬሽን ልክ እንደኛ አገጩን ይዞ መቀመጥ ነው ያለባቸው። እንደነዚህ ልጆች መሆን የለበትም። እነዚህ ልጆች እንደሚገባኝ ኤርትራውያን መሰሉ ከማያቸው ከሁኔታቸው፣ ቦታውንም ደግሞ ከሰውየው አክሰንት ስረዳ ማንቸስተር መስል የማንቸስተር አክሰንት ነው። ምን ልላችሁ ብዬ ነው። በነገራችን ላይ አገር ከሀገር ይለያያል። ይሻው ለምሳሌ ኢትዮጵያ ውስጥ አማርኛ እንደየቦታው፣ ኦሮምኛም እንደየቦታው ቃላትና አክሰንት ይለያያል አይደል? እንግሊዘኛም እንደዚህ ነው እና የማንቸስተር ራሱን የቻለ አክሰንት አለው። በርሚንግሃም ራሱን የቻለ አክሰንት አለው። ኢቨን ለንደን ውስጥ መታችሁ ራሱ የኖርዝ የሳውዝ ራሱ ይለያያል። አክሰንቱ ይለያያል እና ያው እንዴት ነው እንደ ጎጃሜ አማርኛና እንደ ወለየ አማርኛ ማለት ነው። ወደ ጎጃም ስትሄዱ የዘመነ ካሴ ነው። ወደ ጎንደርም እንደዛው አለ። ወደ ደሴም ስትሄዱ ደግሞ ዴበራ ሲበራ ብዙ ጊዜ ቆልመም ያሉ ቃላቶችን ጨቆን አድርጎ የመናገር ያው ይገባቸው ያው ዝም እግረ መንገዴን ይሄንንም እኮ ማያክስ ይኖራል ብዬ ነው። ይሄ ነው ወደ ገደለው ስመጣ ይሄን ያልኳችሁ። አሁን ቅድም እንዳልኩትኝ እንደዚህ ነገር መጥቼ ስናገር እንትን አትሉም እንዳልኳችሁ በቃ ምጽድቅ የምመጻደቅ የሆነ ጥራዝ ነጠቅ የሆንኩኝ ምናምን አድርጋችሁ የምታስቡ ሰዎች አላችሁና እኔ ደግሞ ይቆጨኛል። ገብቷችኋል? አነሰን በዛውን እኛ እንቅልፍ ውስጥ አይደለንም ብለን የምንከራከረው ለምንድን ነው? ስለወጣን ስለገባን፣ ራቤን ብለን እንጀራ ስለበላን፣ ሰው ስናገኝ እንዴት ዋልሽ ደህና ዋልሽ እንዴት ዋልክ ደህና ዋልክ ስለተባባልን፣ እሱ በሰው ሰውኛ ስንራመድ ነው። በሃይምሮ ግን ተኝተናል። ገብቷችኋል? በዚህ አጋጣሚ አሁን ኢትዮጵያም ያላችሁ ራሱ ይህ ሰው ምንድን ነው የሚለው ከየት እያመጣ ነው የሚያወራው ምንም የሚናገረው የምትሉም አጠፉም። ይሄ ነው ስላችሁ የነበረው ክርስቶስ ምስክሬ ነው። ይህን ቪዲዮ በወቅቱ አላወኩም፣ ግን አይ ሲ ቲንግስ ፍሮም ፋር ከሩቁ የሆነ ነገር አይቼ መገምገም አያቅተኝም። ግን ኢምፐርሰን አይቻለው ሲሄዱ እኔ በዛ ሳልፍ ምናምን መንገዱን ዘግተው ሰው አያሳልፉም። የባለፈው ቪዲዮ ላይ እንዳልኳችሁ ነው። እኔ በዛ ጉዳይ መልሼ አልጨቀጭቃችሁም። ስለዚህ አነሰን በዛ ኤርትራውያን ጭምር አማርኛ የምትችሉ ለወንድሞቻችሁ ንገሯቸው። ስትመጡ ዝም ብላችሁ ጅዝባ ተብሉ። በነገራችን ላይ የኛ ኢትዮጵያውያንና የኤርትራውያን ደባል አንድ ነው። እሺ ደባል ስላቸው ውስጣችን ያለው የሚያንከራትተን የሚያፋጀን ምቀኛ የሚያደርገን ደባሎቻችን አንድ ናቸው። እኔ ለምን መገንጠላችን ሰይጣኖቻችን ራሱ አንድ ሆነው መገንጠላችን የሚገርመኝ ልል ነበር። ለካ ራሱ ሰይጣን አይደል ያገናጠላጥለን። ብቻ ምን ልላችሁ ብዬ ነው። አሁን ልብ በሉ ያን የመሰለች ሀገር ኤርትራ፣ ያችን የመሰለች ሀገር ኢትዮጵያ፣ ሁለታችንም አይምሯችንን አንሎክ አድርገን ከፍተን ኮንሽስነስ ማይንዳችንን ኦፕን አድርገ ነው በዛ በምስራቅ አፍሪካ ምን የመሰለ ኢኮኖሚ መገንባት እየተቻለ አንዱ ጋር የሄደ እየተገበያየ እየገዛ እየመጣ አንዱ ጋር የሄደ ሆሊዴይ እየተዝናና እየመጣ ልክ ሌሎች ሀገሮች እንደሚያደርጉት እንግሊዝ፣ ፈረንሳይ፣ ስፔን ምናምን እኛ ጋር ሲሆን ለምንድን ነው ማይሆነው? ለምንድን ነው ማይሆነው? እስኪ ኤርትራውያን ራሳችሁን ጠይቁ። እኔ እኮ ለምንድን ነው እንደዚህ የምለው? ውስጣችን የተሰከሰጉት አጋንንቶች ተራ የሆነ ክፋት ውስጥ ከተቱን።
ገብቷችኋል? እስኪ እግዚአብሔር ያሳያችሁ። አሁን ይህ ትውልድ ይህ አዲስ ትውልድ ነው። ይህ ይገባዋል ነበር? አይገባውም። ገብቷችኋል? በፍጹም አይገባውም። ሁሉም በሀገሩ ተከብሮ መኖር ይችላል። ሁሉ ነገር እኮ አለን። እንደውም በባሰ ከነጮቹ የባሰ ሀብት ተፈጥሮ አለን። ምንድን ነው እኛ ጋር የሌለው? አንጎል አለ። አንጎሉ ግን በምን ይከፈት? በምን አሎክድ እናድርገው? እና ይሄ ነውና አይገባንም ነበር። እና እንደው እግዚአብሔር አንድ ቀን ነገሮችን ያመቻቻል ብለን ተስፋ እናደርጋለን። አስቡበት። መልካም ጊዜ